አስባችሁ ታውቃላችሁ? ግን ሶሻል ሚዲያ ላይ ፎቶአቸውን ፖስት የማያደርጉ ሰዎች ያውም በዚህ ዘመን አለማችን ታዋቂ ለሆኑ ሰዎች እንዲሁም ሶሻል ሚዲያ ላይ ታዋቂ ለሆኑ ሰዎች በምትሸለምበትና ብዙ ገንዘብ በምትሰጥበት ዘመን ሶሻል ሚዲያ ላይ ፎቶአቸውን ፖስት የማያደርጉ ሰዎች ሳይኮሎጂስቶች እንደተናገሩት ከሆነ እንደዚህ አይነት ሰዎች ልዩ የሚባሉ ሰዎች ናቸው፣ ልዩ ባህሪ ነው ብለዋል። ስለዚህ ከአስተሳሰብ ከራስ መተማመንና ከስሜታዊነት አንፃር ሳይኮሎጂ ስለዚህ ፎቶአቸውን ፖስት ስለማያደርጉ ሰዎች የሰጠው ዝርዝር እንመልከት። አንደኛ ግለኛ ናቸው፣ ታዋቂነትን አይፈልጉም። አልፎ አልፎ ወይም ከነጭራሽ ሶሻል ሚዲያ ላይ ፎቶአቸውን ፖስት የማያደርጉ ሰዎች ለግል ስሜታቸው በጣም ይጨነቃሉ። ፖስት ከማድረጋቸው በፊት ሌላ ሰው ስለኔ ምን ያስባል፣ ምን ይላል የሚለው ነገር ያሳስባቸዋል። ይህም ማለት ግን ማህበራዊ ህይወታቸው ላይ ደካማ ናቸው ማለት አይደለም። ለአእምሯቸው ደህንነት ሲሉ ነው ፎቶአቸውን ፖስት የማያደርጉት ወይም ደግሞ ሌላ አክቲቪቲ ፖስት የማያደርጉት ማለት ነው። አብዛኛው ሰው ሶሻል ሚዲያ ላይ ፖስት በማድረግ ከሌላ ሰው በሚሰጠው የላይክ እና የኮሜንት ምላሽ ነው ደስታውን መጋራት የሚፈልገው። እንደዚህ አይነት ሰዎች ግን በሌላ ሰው በሚሰጣቸው ምላሽ ሳይሆን ደስታቸውን ማጋራት የሚፈልጉት ከውስጥ በመነጨ ወይም ደግሞ በራሳቸው ስሜት ነው። ይህም የሚያረጋግጠው ውስጣዊ ስሜታቸው የተረጋጋ መሆኑን ያሳየናል። ሁለተኛ ደግሞ በራስ መተማመናቸው ከፍተኛ ነው። ራሳቸውን በደንብ ያውቃሉ። በጥናት እንደተረጋገጠው ከሆነ ማህበራዊ ሚዲያ ላይ በጥቂቱ መረጃቸውን የሚያጋሩ ሰዎች ራሳቸውን በደንብ ያውቃሉ። የራሳቸውን ዋጋ፣ አላማ፣ ግብ ጠንቅቀው ያውቃሉ። ከሌላ ሰው ማረጋገጫ ወይም እውቅናን አይፈልጉም። ራሳቸውንም ከሌላ ሰው ጋር አያወዳድሩም። ትሬንዶች ላይም ተሳታፊ አይሆኑም። ቲክቶክ ወይም ሶሻል ሚዲያ ያሉ ትሬንዶች ላይ በመሳተፍ ራሳቸውን ከሌላ ሰው ጋር አያነጻጽሩም። የእነሱ ደስታ ከሰው በሚመጣ ምላሽ የተወሰነ አይደለም። ሶስተኛ ስሜት አይደለም። እንደዚህ አይነት ሰዎች በራስ መተማመናቸው ከፍ ያለ ነው። ስለዚህ ስሜታቸውን መቆጣጠር ይችላሉ ማለት ነው። ከሌላ ሰው በሚሰጠው ምላሽ ቶሎ ስሜት አይሆኑም። ሳይኮሎጂስቶች እንደሚሉት ከሆነ እንደዚህ አይነት ሰዎች የተረጋጉ ናቸው። በሌላ ሰው ኮሜንትና ላይ ትኩረት ተሰጣቸውም አልተሰጣቸውም ግድ የላቸውም። ዋናው የራሳቸው እውነተኛው ዓለም ላይ ያላቸው ህይወት ብቻ ነው የሚያሳስባቸው። አራተኛ ደግሞ አስተዋይ ናቸው። እኔም ብቻ ይሁን እኔም ብቻ ተመልከቱኝ ማለት አይፈልጉም። ከመናገራቸው በፊት ብዙ አስበው ነው የሚናገሩት። ፖስት የሚያደርጉት አስፈላጊ ከሆነና ትክክለኛ መረጃ ከሆነ ብቻ ነው። ሳይኮሎጂ እንደሚለው ከሆነ እንደዚህ አይነት ሰዎች ስሜታዊ አይደሉም፣ የተረጋጉ ናቸው። ቶሎ አይናደዱም። ከሌላው ሰው ማረጋገጫ አይፈልጉም። ትኩረታቸው እውነተኛው ዓለም ላይ ብቻ እንጂ ሶሻል ሚዲያው ላይ አይደለም። አምስተኛው ዲጂታል ዓለሙ አወዛጋቢ እንደሆነ በደንብ ይረዱታል። ምክንያቱም ሶሻል ሚዲያ ላይ እውነተኛ ነገሩን በቀላሉ እንዴት ተቀይሮ ለሐሰት አገልግሎት እንደሚውል በደንብ ስለሚያውቁ ለአእምሯቸው ደህንነት ሲሉ ሶሻል ሚዲያን መጠቀም አይፈልጉም። ሳይኮሎጂስቶች ሶሻል ኮምፓሪዥን ቲዮሪ በሚሉት መሰረት አብዛኛው ሰው ራሱን ከሌላ ሰው ጋር በማነጻጸር ነው መደሰት የሚፈልገው ወይም ደግሞ የራሱን ህይወት ከሌላ ሰው ጋር በማነጻጸር ከሌላ የተሻልኩ ነኝ ብሎ ያስባል። እነሱ ግን እንደዚህ አይነት ንጽጽር ውስጥ መግባት አይፈልጉም። ከንጽጽር ሰላምን ነው የሚመርጡት። ስለዚህ እንደዚህ አይነት ሰዎች ታዩ አይናፋር ናቸው ማለት ሳይሆን የአስተሳሰብ ደረጃቸው ከፍ ያለ፣ ስሜታቸውን መቆጣጠር የሚችሉ ናቸው። ስለዚህ ትክክለኛ በራስ መተማመን ማለት ይህ ይመስለኛል በእኔ በኩል። የእናንተ ኮሜንት ላይ አሳርፉልኝ። ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ። ቻው።